ምነው ጅም ላይ ነን? እኔ የራሴ ስራን እየሰራው ያለሁት በሶስት ነው። ጊፍት ፑሽ አድርግ፣ ታፕታፕ አድርጉ፣ ኮፒሊንክ አድርጉ። እንደ ሰው እንደሌላ ቤት ሲረዳዱ አታዩም? እንደ ከነሱ አትቀኑ? ምን አይነት ስብስብ ነው ኔጋ ያለው? የአንተ መንጋ ተሰብስበ 41,000 ምን አባት ትሰራልኛለህ? ውጣ ከኔ ቤት ሂድ፣ ጠላት ቤት። ከሱ በላይ እናንተ ናችሁ ለእኔ ጠላቶቼ። ደብል በሶስት ፑሽ አድርግ። ቁጭ ብሎ ያኛል እንዴ? ቀጥል። ይኸው 7,000 ይኸው ሰው ይኸው እንደዚህ ይገባል። ይኸው እንደዚህ ይረዳዳል። እንደዚህ አይነት ቤተሰብ ይዘው እንዲህ አይነት ጥንቃቄ ባያደርግ ይገርመኝ ነበር። ልዩነታችን ይኸው በዚህ ነው የሚታየው። ይሁት ይህ ቤተሰብ እዛ ጋር አሁን ለዚህ ማህበረሰብ ይሄ ልጅ ቢዋጋ ቢታገል ቢሞት ቢሰራ መስዋዕትነት ቢከፍል ወላሂ አይቆጨው። እባካችሁ ልቀቁ፣ የኔን ቤት እባካችሁ ውጡ። ሀሳብ አስተያየት ምን ያደርግልኛል? አንድ ኮሜንት እስኪ እንደው ለእኔ ማሜ ይጠቅማለን። 3 ሰው ኤርትራን ሽን ያሸንፋሉ። እሱ ውጡ ከኔ ቤት ሂዱ እዛ። ኦኬ ቀጥል። በተለይ ጁንታ ውጣ፣ ጁንታ ከኔ ቤት ውጣ። መቼም ደግፌ ከላቅም የውመል ቂያማ ደግፈ መድረ ቀንድ አውጣ፣ በሊታ ውጣ ከኔ ቤት። አንበጣ ቆርጣኝ ውጣ ከኔ ቤት። ለአንተ ብዬ አይደለም የምናገረው፣ እኔ ፕሮፌሽናል ስለሆንኩ ነው። ገባ? ወልቃይት የአማራ ነው። ምን አባት አመጣለን? የለማኝ ስብስብ እንደ አንበጣ ቤቴን ተወራለህ እንዴ? መጣ ወልቃይት የአማራ ነው። ታራቴ ነፍቼ እኮ የአማራ ርስት ምንድን ነው ጥራልኛ? ከእንትን ወዲህ ነው፣ ከተከዜ ወዲህ አማራ ነው። ምን ታመጣለህ? እስኪ ምን ታመጣለህ? አንበጣ እኔ ስል ቁጭ ብለህ ማለት ነው እዛ ተንኮል ስራ እንጂ ለአንተ ፖለቲካ መሰራ ይመስላል እንደ ሹጣ። ወልቃይቴ የአማራ ናልኩ እኮ ጨረስኩ እኮ። ተለያይተናል ለአንድና ለመጨረሻ ጊዜ። ውጣ ከኔ ቤት። ሽልጥልጥ ስማ መርሀባ ቀጥል። ኦኬ ቀጥል። ስለዚህ ወደ ፖይንቴ ስመለስ ምንድነው ያልከው? አንተ ብቻህን ነው ወይ ድል ያመጣኸው የሚል ጥያቄ ነው አንደኛው። ሁለተኛው ደግሞ ያን ቅድም እኔ አንተን የፈለግኩ ነገር አደርጋለሁ ለሚለው እኔ በደረቁ ላቻለሁ። አንተን ብቻ አይደለም አንተን መሰሎች። ለምን መሰለ? ከዚህ በኋላ በዚህ ምድር በአማራ ላይ ሿሿ ሰርቶ የፖለቲካ ሽፍጥና ሽርሙጥና ዘሙቶ በዚህ ምድር ላይ አይኖራትም። ይህን ማረጋገጥና ማመን አለብን። ጌሙም ካልማክ አንድ ልቀበል፣ ከዚህ በኋላ ግን አልቀበልም። ምንም ነገር እንዳሰጥኝ የኛ ልጆች ምንም አትቀበልም። ለእኔ ብለህ ትጫወት። እኔ ሲጀመር እያሸነፍኩ ነው እንዴ? ቆይ ላቁመው እንዴ? ምን ይጠቅመኛል? ለእኔ ጌም ለጌም የገባው ይመስላል እንዴ? አንተ የማገኘው ለእኔ ከጌም በላይ ነው። እሺ ወደ ሀሳባችን 300 ፖይንት አግኝቼ እኮ 22,000 የምታገኘው አንተ እንጂ እኔ አይደለሁም። ስንት ሰው አለ ከአንተ ጋር? ገባ 1,200 ሰው። እዚህ ደግሞ ሙሉ ኮድ 21 ናቸው። 1,100 አለ። ስለዚህ ወደ 3,000 ምናምን ሰው እየጠበቀህ ነው፣ እየሰማህ ነው ማለት ነው። አንደኛ ደረጃ የአንተ ንግግር በጣም ይጠቅመናል። ልዩ ምን አለን ነው ያልከኝ? ስለምን በደረቁ አስልጭሃለሁ ልዩ ምናምን አለኝ አልክ አይደለም? አንተ ለምን መሰለህ ቅድም ምንድን ነው ያልከው? እኔ አንተን የፈለግኩ ነገር አድርጋለሁ የሚል የሆነ በኢንተርፖል ከሰር ምናምን ነገር ስትል ነበር። ገባ አይደለም? የመጀመሪያው እኔ ትውልድ ገንብቻለሁ። ሁለተኛ ከጀርባዬ አይደለም አሁን ባየው ፖይንት እንኳን ማረጋገጥ ይችላለን። አይደለም ሌላ ነገር ኩላሊታቸውን መስጠት የሚችል ትውልድ ፈጥሬያለሁ። ኩላሊቱን የሚሰጥ ትውልድ ነው። ለምን ቆይ ላመስግንልህ
ላመስግንልህ። በዚህ አጋጣሚ እጅግ በጣም ያማራል። ስማኝ፣ የአማራ ልጆች በጣም ነው የምትረዳዱት። ያ እንደውም ሁሉም የኢትዮጵያ ብሔር ብሔረሰብ ከእናንተ መማር አለበት መረዳዳትን። በዚህ እኔ መሰክርላቸዋለሁ። መረዳዳታችሁ ወላሂ ያስቀናል። ገባ? ግን ይሄ በትግል ላይ እንደ ወንድ መሬት ላይ ለሚሰራ ስራ 100 ጀዊሳ ለእኔ መድበልኝ ሚኪ። እነሱ ምንሽር ይዘው ብቻዬን አንጠባጥቤ መጣል ካጋጠኝ እኔ ቀሚስ ለብሳለሁ። እኔ እንደ ወንድ ሱሪ ለብስም ብቻዬን። ይሄ ወንድ ልጅ ቃል ነው ባይዘው፣ ያው የተቆጣ የተናደደ ሰው የወንድ ልጅ ቃል 100 ስለ 1 2 3 4 100 ብቻዬን ከተመታው ማንም እንዲቀብረኝ አልፈልግም። የኔ ዘመዶች እንዲቀብሩኝ አልፈልግም። አንድ ነገር ነገር ያዝ፣ ይሄን ንግግር አዳምጠኝ። ንገረኝ። ብቻን የመረጥከው ለምን መሰለህ? ብቻን ታጋይም አታጋይም ስለሌለ አንደኛ እንደምትወጣ እርግጠኛ ስለሆንክ ገባህ አይደለ? ማንም ጋር አትጋጭም። ብቻን ነው ከዛው የምትቀር። ታጋይም ለምን መሰለህ? አሁን ለምሳሌ አንድ ሰው ብቻውን ቢወዳደር ምንድን ነው የሚሆነው? ከማን ጋር የሚወዳደር? በቃ እሱ አሸናፊ ነው። ወደቀ ማሮጠ ማመለጠም ሁሉ አንድ ነው። አንጠለጠሉ ቋጠሩ ተሸከሙ ሁሉም አንድ ስለሆነ ማለት ነው። ወደ ፖይንቱ ስመለስ ወጋም ቀበሮ የበሬ ዕቃ ይወድቅልኛል ብላ ስትከተለዋለች የሚባል ነገር አለ። ይህ ማለት ምንድን ነው? እንደዚህ አይነት አባባሎችን ከአማራ ጀብድ ከአማራ ጀግንነት የወረስካቸው አባባሎች ስለሆኑ ብዙም ጊዜም ከእኛ ጋር ሪላክስ ስለምታደርግ አንድ አዳምጠኝ አልጨረስም። ሪላክስ ስለምታደርግ ይችን አማርኛ ሳልቀ ወስደህ ለራስህ ልታደርጋት የሞከርክበት ርቀት አፕሪሼት ሳላደርግ አላልፍም። ቴንኪ በኋላ ሁላችሁ ቴንኪ እና ወጋም ቀብሮ የበሬ ዕቃ ይወድቅልኛል ስትከተለዋለች። ጀግንነት ቢኖረ ኑሮ ከጀግና ቤተሰብ ብትመጣ ኑሮ ህፃናትን እንደ በግ አጋድመ አታርድም ነበር። ገባ አይደለ? አሁን እኔ በግልጽ ነው የምነግርህ፣ የኦሮሞ ህዝብ እንደ ህዝብ ራሱን አጥፍቷል ብዬ ነው የማምነው። እንደ ህዝብ ነው ብለህ እንደ ህዝብ ራሱን አጥፍቷል። ለምንድን ነው ራሱን ያጠፋ? ይህ በአይናችን የምናየው ለታሪክ ተሰንዶ ተጽፎ የሚቀመጥ ታሪክ ነው። ይሄ በዚህ ክፍለ ዘመን በአንደኛው ክፍለ ዘመን በሰለጠነበት ጉበት እያወጣ ደም እየጠጣ እንደ በቆሎ እየጠበሰ ዘቅዝቆ እየሰቀለ አንገት እየቀላ ብልት እየሸለተ ጡት እየቆረጠ ሽል እየሸለቀቀ የሚያርድ ፍጡር 2 እግር ሰይጣን መሆኑን ማረጋገጥ የሚችል የቪዲዮ መረጃና ማስረጃ ዶክሜንት ከእጃችን ይዘን ነው የምናሳድጋቸው ልጆቻችን። ስለዚህ ይህ ትውልድ ይህ ሁሉ እየሆነ እንደ ፓርቲ ነው ብላ አንጠልጥለ መውሰዳችን ለምን? ዶክሜንት አለን። ቄሮ ግፋ ብለው ግደል በርታ እያለች ስትመራ የነበረችው ምርኩዝ ይዛ ሴትዮ ንጹሐንም ወላሂ ላዝም ከዚህ በኋላ አማራለም እያሉ ያረዷቸው ከዛ ጎረቤት የነበረው ሲቪል ነው። ኦኬ። ስለዚህ እንደ ፖለቲካ በለው እንደ ታሪክ በለው እንደ ጎረቤት እንደ ህዝብ እንደ ስብዕና ቢሆን የኦሮሞ ህዝብ በራሱ ጊዜ ራሱን አጥፍቷል ብዬ ነው ማለት። ለምን? ይህን ታሪክ ማይፋቅ ማይካድ በመረጃና በማስረጃ በዶክሜንት የተረጋገጠ ሀቅ ስለሆነ ማለት ነው። ይህ ትውልድ ደግሞ ቀጣዩ ትውልድ ወደድክም ጠላም ይህን እያየ ነው የሚያድገው። ስለዚህ እኔ ማዝነው በዚህ ሰዓት ለሟቾች ሳይሆን ለገዳዮች ነው ማዝነው። ለምን? ለቀጣይ ጄኔሬሽን መተላለፍ ስለማይችሉ ሂሳብ ማወራረድ የሚችል ትውልድ ይመጣል። እናረጋግጥልሃለን። ሂሳብ የምትለው ነገር አለ? ሚኪ እንግዲህ ለምን እኔ እንደምሰማክ ታውቃለህ? ትሰማኛለህ ብዬ ስለምጠብቅ ነው። እጅግ በጣም ያፈርድበት
በ5 ዓመት ውስጥ 6 ርዕስ መስተዳደር የቀየረ ክልል ልብ በል። በ5 ዓመት ውስጥ 6 ርዕስ መስተዳደር እንደ ኢትዮጵያ ዓለም አቀፍ መሳቂያ ያደረገን ሰልፍ ወጣለሁ ብሎ ያለ በ24 ሰዓት ውስጥ ቤተ መንግስት እንገባለን ብሎ የሚፎክርና የሚሸልል በጣም ያፈርንበት የጀዊሳ እና የመንጋ ስብስብ ለምን መሰለህ ጀዊሳ ምናምን የሚለው እኔ ጀዊሳ ነኝ። እኔ አፄ ቴዎድሮስ ልጅ ነኝ። ይህን ቃላት ደግሞ አፄ ቴዎድሮስ ንጉስ አፄ ቴዎድሮስ ተጠቅመውታል። ለምን አሰማኝ? ስለዚህ ኖ ይችን ቃላት ፍትህ የሆነ ወደ ሌላ ልትወስድበት ጀዊሳ ማለት የጀግንነት ጥግ ማለት ነው። ለምን አሰማኝም አንተ? ከዛ በኋላ ተረተራ እናውራ፣ ችግር የለውም። እና ስለዚህ ሁሌም የሰው ሞት የምትሰርቁ ገላችሁ የምታለቅሱ እጅግ በጣም ሀረመኔነት ክፋትን የክፋታችሁ ድረስ ልቦለድ ነው ምታረው ያስችሁት ልቦለድ ትወና ነው። በህይወት አለ ያልሞተ የትም ያልሄደ የትግራይ ህዝብ አለ። ትወና ነው የምታወራው ወይ? እርግጠኛ ነኝ ህፃን ልጅ ወልዳል፣ ትልቅ ሰው ነው። ስለዚህ ትወና ነው ወይስ ልቦለድ? አልገባኝም። ምን እያወራ ነው? እንደ ትልቅ ሰው ነው። ለምን ውሃ ማያነሳ ወሬ ነው የምታወራው? ከእውነት የራቀ ውሸት ነው የምትናገረው። ምድር ላይ ያለው ሀቅ ቅድም አስቀምጬላለሁ። ፖይንቱ የኦሮሞ ህዝብ ለምንድን ነው ራሱን አጠፋ ያልክበትን ፖይንት አስቀምጬላለሁ። ይህ ምድር ያለ ሀቅ ነው። እንደ ክልል 6 ርዕሰ መስተዳድር ቀየረ። ምን ሸበካ